እሺ ምን ነበር ያልሽው? ይወድሻል ምናምን ነገር ልጅሽን ፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ አግኝቻችኋለሁ እሱ መልሽልኝ ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር ላይክ ያ ምን እናደርግ ነበር ሲግልጽ አድርገሽ የተናገርሽ ነው ግልጽ ማድረግ አያስፈልግም በቃ ታውቂዋለሽ ምን እንዳልኩኝ መልሽልኝ ማማ መልሽልኝ ዘሪሁን ማለት የኔ ኩያ ነው በጣም ይፈልግሻልና እህቴን ምንድነው ልጅሽን ፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ ከዛኔ ምን አልኩሽ እኔ ሐሳብ የለኝም ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ ግን ከዛም በኋላ በስንተኛው ቀን ሁሉ ሰፈሩ ሁሉ ያውቃል ከሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽን ከቤት ጓደኞቼ ቤት ሶር መተሽ ምን አባሽ ታረጊ ነው የምትደውይለት አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች ከዚህ በላይ አላወራም I think is enough ምክንያቱም መልስ መስጠት ስለማትቺ ይሄን ነገር ግን አሁን ደግመሽዋል አሁን ራህመት ኢሞ የሚያውቁት ሰው አለ በሱ ምክንያት ምትጣያቸው thank you ሌላም ሰው እኮ አለ ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ እንደ ፍሬምም ይመጣሉ እሱ ሊቅሙ ቤትስ ሊቅሙ ሊያጭሱ ይመጡ ናቸው እኛም ብሎ አይደለም የሚመጡት እሱ እንግዲህ ዛሬ ስንት አመት ዛሬ በጣም በዚህ ካወራን መሆን አለበት ነው በዚህ ካወራን የኔ ወጣ አስተማሪ ይሆን ያሳፍራል እንጂ እኛ ወጣ አስተማሪ ይሆን አያሳፍርም ግን አትናገሪያ ማማ ውሸት አይደለም እኔና አንቺ እናውቀዋለን አዳምጪኝ ምንድነው መሰለኝ ማማ እኔ ማውቅ ፈልገው ምን ላድርግልሽ አስተካኪ እና አቡኬ እነ ሙባረክ ኮለቴ ይዘሻችሁ ስትመጪ እናት ነኝ አይደለ እኔ አላውቃቸውም እነማን እንደሆኑ ራሱ እኔ ለምን አላውቃቸውም ራሱ እነማን እንደሆኑ ስለምታውቁ አላፈራለች እሺ እድሉ አፋፌን ነው የምትለኝ እሺ ይኸው እድሉን ሰጠሽ እንዴ አዳምጪና እኔም አዳምጪሻለሁ አይደል ጻጥብዬ ሰምትሻለሁ አይደል አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጪ ከነገሮች ለማምለጥ ውሸትን እያነሱ መለጠፍ አሁን የምትይው ነገር ካደረኩ ይወል ሸሊና ይውቀሰኝ እውነትም አብጃለሁ ማለት ነው የአይምሮ ችግር አለብኝ ማለት ነው ደግሞ ከፈለኩኝ ማለት ነው ማንንም ሳላስፈቅድ 20 አመት ከነከብር ያገባሁት 5ቱም ካንድ ወንድ የወለድኳችሁ ሳስበው ራሱ ደስ የሚለኝ ኖሮ ነው ራህመት ኢማን ነፃነት ኮሜንት አድርጉ ፕሊዝ እኔ ያየሁት እናንተ ላይ ለኔ ያልነገራችሁ የደረሰባችሁ ነገር አለ ጻፉት አውጡት ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሽም ካሉ መግባትና ሁሉም የራሱን ቢነግርሽ አቡ ወይኔ ምን አይነት ዘመን ደረስን የመጨረሻው ዘመን ደረሰን ልጅ እናቱን በሚያዋርድበት ጊዜ ደርሰናል በቃ እንደዚህ በሚዲያ ሀቢባ ራሱ ትክክል አይደለችም ምን አይነት ትምህርት ነው የምታስተላልፉት ላይቭ ላይ እኮ ሽማንግሌ ሆና በውስጥ መጨረስ የምችለውን ጉዳይ ለምን ሚዲያ ይዞት መጥተዋሉ ይሄ አሁን ጥሩ ትምህርት ነው በፈጣሪ ወይኔ ያስተዳደግ ችግር ነው እናትየውም ጋር ችግር አለ ያው ልጅህን በትክክል ሳታሳድገው ስትቀር ራስህን ነው የሚያዋርድ የዘራውን ነው የምታጭደው ምንም አራነት በፈጣሪ እንደው አላህ ያንተ ተጠብቀን ወላጅ ከመዋረድ